አዲሱ ፍቅረኛ ተደበደበ ማለት ነው። ደም በደም አረጉት እነ ፉአድ ማለት ነው። ያንሰዋል እንበል ወላ ምን እንበል ማለት ነው። በማን እንፍረድ? ኧረ ጉድ ኧረ ጉድ ኧረ ጉድ ኧረ ጉድ! በጣም ይገርማል። ፍቅር በጣም ያረገችው ነገር ጥፋት ነው ማለት ነው። ፍቅር ወንዶችን አታባይ ማለት ነው። አታባይ ማለት ነው። ድሮ ያስለቀሽው ይበቃሻል። አሁን አታባይ ማለት ነው። ድሮ ፉአድን አስመትተሽ እጁን አሰበረሽ። እንደገና ደግሞ አሁንም ሌላ። ኧረ ጉድ ኧረ ጉድ! ኧረ ፍቅር ወንዶችን አታባይ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሃማን ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። ሰላም ቤቴ ጎራ ለምትሉ ሁላ ሰላማችሁ እንደ ምድር እሻዋ ብዝት ትርፍ ይባል። ላይክ አድርጉ፣ ሲገቡ ሼር አድርጉ፣ ሰብስክራይብ አድርጉ። አዲሶች ማለት ነው። ሰብስክራይብ እያደገ አይደለ? አሳድጉኝ። የመደም ባጃጅ ነኝ፣ አሳድጉኝ። ውድ ድንቅ ሆናችሁ የሀገሬ ልጆች እውነት ለመናገር አሳድጉኝ። ቻናዬ አላድግም ብሎኛል። አሳድጉኝ፣ ጎራ እያላችሁ አሳድጉኝ። እውነት ለመናገር እንግዲህ ዛሬ ይዤ የመጣሁት እነ ፉአድንና እነ ፍቅር ማለት ነው። እነ ፉአድ ተመካክሮ እንግዲህ በሰሞኑ እንደምታውቃቸው ፉአድና ማን ነው ስሙ የተደባደቡ በውድድር ወርቁም የገዙ መኪና የገዙ አይተን ነበር ማለት ነው። አሁን ደግሞ እኔ ሁለታችሁንም አልፈልግም ብላ ደግሞ ድምድም ብላ ነበር። ሳታድር ሳትውል ሰው እንኳን አንድ ቀን አድራል፣ አንድ ቀን ይውላል ማለት ነው። አሁን ላሁን ሌላ ፍቅረኛ ይዛ ቢቀጥለው እነሱ ዱላ ይዞ ቢቀሉ። በነገራችን ላይ በቁም ነገር ነው የጠሯት ማለት ነው። ሁለቱ ተመካክሮ እኛ እሷ ደስተኛ የምትሆንበት መስመር ከሆነ እኛ በቃ ብሎ ተመካክሮ ተዘካክሮ መጡና ፍቅርን ሲያስጠሯት አቶ አፍራሙ ትልቅ ጸጉር አለው ምሽብላው ከራሳ በቃይ ነው። ኧረ ጉድ ነው አሉ። ኧረ ዛሬማ ከሌላ ሰው ናት፣ ከሌላ ሰው ጋር የመጣችው ብሎ የገረማቸው ከቻል ወጠገባቸው ከች ሲሉ እሱም ደግሞ አጅሬ አታናግሯት ሳል ይላል። ኦሮ አንተ ደግሞ ከየት መጣ? አይናችን ነው ወላ እውነት ነው ይሄ ነገር? አንተ ከየት መጣሃል? ከየት መጣል? እናንተስ ከየት መጣቻል? ግብ በዛው አንስቶ አንዱ ደርገም ማረጋው ደም በደም አረጋው ማለት ነው። ኧረ ጉድ ነው! ኧረ ጉድ ነው! ግን ፍቅርዬ ምን ሆነሽ ነው? አንቺ ለምንድን ነው ወንዶች የምታባይ? ኧረ ጉድ! የወንዶቹ ግፍ ይገለሻል እኮ። አንድ ነገር እንዳያረግሽ ፈራሁልሽ እውነት ለመናገር። ኧረ ግፍ አታውጪ። በአንዱ ላይ አንዱን ያመጣሽ እያስደበደብሽ፣ በአንዱ ላይ አንዱን የደረብሽ እያስደበደብሽ ነው ማለት ነው። ወንድም የለሽም፣ አባት የለሽም። አባት ያለው ሰው ወንድም ያለው ሰው በወንድ እንዴት ይጨክናል? ለወንዶች ትንሽ ርህራሄ የለሽም። ምን አይነት ሰው ነሽ ማለት ነው? እውነት ለመናገር አደርሶልኝ ለፍቅር ማለት ነው። አብሮሽ አበላ ወደድኩሽ፣ በህልምሽ በቀን ማታ ለሊት ሰቲ ወደድኩት ያልሽው ፉአድን በአንድ ግልብጥ ብለሽ አስደበድበሽ እቤት አስቀርተሽው ነበር ማለት ነው። አሁን ደግሞ እንደገና ከአንዱ ጋር ልጥፉ ብለሽ ነበር ማለት ነው። አሁንም ደግሞ እንደገና ከሌላው ማለት ነው። አረ ካሴት አትሆኝብን እዚህ ጋር ምን ነው ካሴት ሆንሽ?
ስለዚህ አንቺ በወንዶችን የተጫወሽ ከሆነ ለቪዲዮ ካልሆነ የወንዶቹ ግፍ ይዘሻል ማለት ነው። እውነት ለመናገር ግፍ አትስሩ ሴቶች። እንደዚህ አይነት ታሪክ ምሰሩ በቪዲዮ ያልታወቃችሁ ብዙ ሰዎች ሴቶች ትኖራላችሁ። እንደዚህ የምታረጉ በወንዶች ግፍ ምሰሩ። አሁን በተለይ ፍቅር በፉአድ ግፍ ሰርታለች ማለት ነው። እውነት በጣም ነው ግፍ ሰራችሁ ማለት ነው። ስለዚህ ድጋሚ አንዱን ሳይሸኙ አንዱን ደርቦ አምጥቶ ወንዶችን የሚያባሉ ሴቶች ስነ ስርዓታችሁ ያዙ ማለት ነው። ሴት ናችሁ እናንተ ምንድን ናችሁ ማለት ነው። አንዱን ሀገሩን ሳታስገቡ ለምሳሌ አሁን እንበልና አንዱን ይዛችኋል፣ እንደገና አንዱን ቦታው ሳታስገቡ እንደገና ተወዳጅ ናችሁ እንድትባሉ ነው። ይሄ ለሰውነታችሁ ወይም ለሰው ክብር የሌላችሁ ሴቶች ናችሁ። አንዱን ሳሸኙ አንዱን ደርባችሁ የምታመጡት ማለት ነው። ተወዳጅ ነኝ ብላችሁ ከሆነ ተሳስታችኋል። ተወዳጅ ሳይሆን እናንተ ርካሽ ስለሆናችሁ ትላንትም ከአንዱ ጋር ነበራችሁ፣ ዛሬም ከአንዱ ጋር ማለት ነው። ርካሽ ሰው ነው እንደዚህ አንዱንም ጋር የሚነካካ እንጂ ርካሽ ያልሆነች ሴት፣ ውድ የሆነች ሴት አንዱን ይዛና ቁጭ የምትለው ማለት ነው። የረከሰች ደግሞ ከሁሉም ትነካካለች ማለት ነው። ለምንድን ነው ከሁሉም የምትነካኩ ማለት ነው? ሌላ ነገር አትስሩ ማለት ነው። አትስሩ። የኢራት ግብዣ ራሱ መነካካት ነው ማለት ነው። የቁርስ ግብዣ፣ የመጨረሻ የቁርስ ግብዣ መነካካት ነው ማለት ነው። ያም እዛ ጋር ያይሻል፣ ያም እዛ ጋር ያይሻል። በቃ እቺማ ለማዳናት ብሎ ወንዶችን አታሻፍቱ። አረ ወንዶች እኮ በእንደዚህ አይነት ሴቶች ነው የሚሻፍቱት ማለት ነው። መጥፎ ነገር ወንዶቹን መጥፎ መስመር የምታስገቡ እንደዚህ አይነት ባለጌ ሴቶች ናቸው ማለት ነው። አሁን ፍቅር ትክክል አድርጋለች የምትሉ በኮሜንት አሳውቁ ማለት ነው። አይ ሌላ ጥፋተኛ ነሽ እንደዚህ አይደለም ትክክል ናት ፍቅር የምትሉም ካላችሁ፣ አይ ትክክል አይደለችም የምትሉም ካላችሁ በኮሜንት አሳውቁኝ ማለት ነው። እኔ ከመናገር ወደ ኋላ አልልም። ያየሁት ነገር ማለት ነው መጥፎ ነገር ካየ ግን ለኔ መጥፎ ማስሎ ከታየኝ ለእናንተ ጥሩ ከሆነ ደግሞ እኔ እመለሳለሁ። ንገሩኝ ማለት ነው። እንደዚህ አይነት ሴት ከምድር ትጥፋ ማለት ነው። እውነት ይሄንን እውነት አድርጋው ከሆነ ፍቅር ማለት ነው የሳ አይነት ሴት አይብዙ፣ እንደዚህ አይነት ሴቶች አይብዙ ማለት ነው። እውነት አይብዙ። ምንድነው የሚያስተምሩን እዚህ ጋር? ይቅርታ ሌብነት ወለ ምንድነው ትምህርቱ ማለት ነው? እውነት እኔ ማንኛውም ቪዲዮ 2-3 ሳይደጋግሙ ቪዲዮ አልሰራም ማለት ነው። ለምን ፕራንክ ነው ብሎ ይመጣሉ ብዬ እጠብቃለሁ ማለት ነው። ስለዚህ ፍቅር ያረክሽው ነገር ምንም ትምህርት የሌለው ብልግና የሚያስተምር ቪዲዮ ነው የሰራሽው ማለት ነው። በቃ እንደውም ለተመልካችም ክብር የሌለው ሰው ነው መጥፎ ነገር የሚሰራ ማለት ነው። ለተመልካችም ክብር ይኖራችሁ። ይሄ ሰው ይወደዋል ወይ ይጠላብኛል ብለሽ ማሰብ መቻል አለብሽ ማለት ነው። ስለዚህ የሚጠላ ነገር ወንዶቹ ስትጎጂ ለወንድ የምትራራ ሴት ለወንዶቹም ትቆረቆርና ታወራለች እንደኔ ማለት ነው። እኔ በቃ ለወንዶች ቆረቆራለሁ። ማንጊዜም ሴቶች በወንዶች ግፍ ሲሰሩ አይመቸኝም። ለምን እንደሆነ አላውቅም። እኔ እንጃ። ለምንስ ግፍ እንሰራለን እኛ ሴቶች? ለምንስ በወንድ እንጫወታለን? አንዱን ይዘን በአንዱ እራት እንጋበዛለን፣ በአንዱ ቁርስ፣ በአንዱ ደግሞ ምሳ፣ በአንድ ቀን 3 ወንድ ማስተናገድ። የሙዝ ልጣጩላ
ወላሂ እንዴት ሴትነቴ እንዴት እንደሚያስጠላ እንደዚህ መሆን አለበት። እውነት ይሄ ድራማ ነው ወይም ቀልድ ነው ብላ ካልመጣች እቺ ፍቅር እውነት በቃ እንደዚህ መርከስ የለብሽ አንቺ ሴት ውድ እኮ ናት። ራሳን ካረከሰች ግን ዝቃጭ የሙዝ ሊጣጭ ካረገች ማንም ረግጧት ነው የሚሄደው። ውሳ ጋር መጥቶ ይወድቃል። ማንም ይተኛል ማለት ነው። ማንም በቃ እዛ ጋር በቃ እንትን አለ በቃ የሞተች በቃ ማንም ያገኛታል ማለት ነው። የሞተች ሴት ናት ከብዙ ወንዶች ጋር የምትኖረው ማለት ነው። ተወዳጅ ነኝ ብላችሁ ከሆንቱ ርካሾች ናችሁ። ርካሽ ስለሆናችሁ ነው ብዙ ወንዶች የሚያገኛችሁ ማለት ነው። ውድማ የተወደደች አንድ ላንድ ነው ማለት ነው። በቃ ተወዳለች አንድ ይዛ ቁጭ ትላለች ማለት ነው። ስለዚህ ርካሽ አትኑ ለማለት ነው። ሴቶችዬ ርካሽ አትኑ። እናንተ ውድ ናችሁ። ውድ ናችሁ። ርካሽ መሆን የለባችሁ። ስለዚህ ያደረግሽው ነገር ፍቅር ወንዶቹን አባላሽ የድሮ አንሶች በመሃል ደግሞ የገባው ልጅ የሱ አንሶሽ ፉአድና እሱንም አደባድበሻል። አብርሽና ፉአድን አደባድበሻል። አሁን ደግሞ ይሄንን አዲስ መጣውን አስደበደብሽ እሱን ደግሞ ማለት ነው። በየተራ ሁሉንም ታስደበድበልሽ። ኧረ እስቲ ክብር ይኖርሽ። ለወንዶች ክብር ስጪ። ወረጉድ ነው። በጣም አትገርሙም? እውነት ትገርማለች። በጣም ነው ያናደደችኝ ማለት ነው። በጣም አናዳኛለች። ይሄ ሁሉ ጥፋት ትሰራለሽ። በሶስት ወንድ መሀል ገብተሽ ወንዶችን ታባያለሽ። ይሄ ወደዱኝ ብለሽ ከሆነ አልወደዱሽም እኮ ርካሽ ስለሆነሽ ነው ያገኙሽ ማለት ነው። ርካሽ ባትሆኚ እዛ ጋር ማንም አይደራደርብሽም ማለት ነው። ለምን ውድ የተባለችዋ አንዱ ይዞ ውድ ያደርጋታል ማለት ነው። ማንም አያገኛትም። ባገኛት ወንድ ውድ ናት ማለት ነው። በቃ የትም አትሄድም። ማንም አይላላጥባትም ማለት ነው። አይ እውነት ሴቶች እንደዚህ ሲሆኑ በጣም ነው እውነት የሚታመመው። ኧረ ስነ ስርዓት ያዙ ወንድ ሴቶች። ኧረ ረከስና እኮ አታርክሱን። የረከሳችሁ ሰዎች እኛንም አታርክሱ። እኛ ውድ ነን ማለት ነው። በጣም ውድ ነን ማለት ነው። እውነት ሴትነቴ በጣም አንዳንዴ ግርም ይለኛል። በቃ እንደዚህ ርካሽ ሴቶች ክብር አላትም ሴት ተብላ ከነሱ ስም ትጠራለች ብዬ እናደዳለን ማለት ነው። እናደዳለን። ስለዚህ በኔ ቢደርስስ ይሄ ነገር በኔ ቢደርስስ የኔ ወንድም ቢሆንስ የኔ አባት ቢሆንስ ብላችሁ ማሰብ መቻል አለባችሁ። ብቻ ከተመቻችሁ ሰው ጋር መሄድ የበፊቱን ደግሞ መጣል እንደውም ወረቀት አረጋችሁት እኮ ወረቀት የሚጣልበት ወረቀት የሚጠረግበት ወረቀት ነው ያረጋችሁት ወንዶቹ ማለት ነው። አንዳንድ ሴቶች ብዙ ክብር አላቸው ሴቶች ብዙ ሰውነታቸው እንኳን ለሶስት ለአራት ወንድ ለአንድ ሰው እንኳን የሚደብቁ ወንዶች ሴቶች ክብር አላቸው። ለራሳቸው ክብር አላቸው። ለሰውነታቸው ክብር አላቸው አሉ። በዛው ምልክ ራቆታቸው የሚሄዱ ለራቆታቸው የማያዝኑ የተኛውም ሃይማኖት አሁን ራቆታቸው ሄዱ ይላል አይልም። ምን ነካችሁ? ራቆታቸው የምትሄዱ ሴቶች ብዙ አላቸው ማለት ነው። እኔ የሚያውቃቸው ብዙ ራቆታቸው የሚሄዱ ማለት ነው።
ሴት ለምን ሆናችሁ? ሴትነት ማለት ምንድን ነው? በጣም ገርሞኝ ነው የመጣሁት። እንግዲህ ውድ ተመልካቾቼ ወዳችኋለሁ። ወድድ ነው ማረጋችሁ። ሰላማችሁ ብዝት ትርፍ በልልኝ። የምታበረታቱኝ እጅግ አርጌ አመሰግናለሁ። የመዳም ቅመሞችዬ የት ሄዳችሁ? ቤቴንስ አቀዘቀዛችሁ? የት አላችሁ የመዳም ቅመሞች? እንደኔ ስራ በስራ ነው ሻወር የምትወስዱት ወለ በዩቱብ መንደር ነው? ጨርሻለሁ። አሰላሙ አለይኩም